እንግዲህ ጽናት ድራማ ያው የባለፈው ክፍል የቤቲ ስራ ታውቆባት ያው እሷም እንግዲህ እያስመሰለች የሚሆን አናቅም፣ ያው እንዲያበደችም አናቅም። ያው አበርኩኝ የኪራዬ የኔ ብቻ ነው እያለ ነበረ እዛ ጋር ያለቀው ማለት ነው። እንግዲህ ጽናትን በጥፊት ጠፍጥፋ ጠፍጥፋ ለቃት ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናቸው? እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝና እንግዲህ ከስንት ጊዜ በኋላ ደግሞ ዛሬ ብቅ ብያለሁ ማለት ነው። ያው ጠፋ ጠፋ እያልኩኝ ነው። ጠፋ ያዋጣል መጥፋት፣ አልጠፋም ተንግዲህ ወደ ማለት ነው። እያስጠላኝ ስለሆነ ነው። አንዳንድ ጊዜ ያስጠላኛል ማለት ነው። ለዛ ነው ጥፍት የምለውና ከእንግዲህ አልጠፋም ማለት ነው። ዛሬ እንግዲህ በነ ኪራ መጥቻለሁ ማለት ነው። ወይኔ ኪራ ዛሬ እንዴት ደስ የሚል ነው። ጽናትዬም እንግዲህ አስደስቷታል ማለት ነው። እኔ ደግሞ በቃ በባለፈው ክፍል ላይ ያው ቤቲ ስላበደች ያኔ አበርኩኝ ስላለች እንግዲህ እውነትም የሆነ ውሸትም ወደ እሷ ይመለሳል የሚል ሀሳብ አለኝ ነበረ። ስለሚያዝንላት ምናምን ደግሞ በቃ ወደ እሷ ሊመለስ ነው። ሁለተኛ ሶስተኛ ደግሞ ጽናት አሁንም ልቧ ሊሰበር ነው ብለን ነበረ። ያው ልቧም አልተሰበረም፣ ወደ እሷ መጥቷል ማለት ነው፣ ወደ ጽናት እና ማለት ነው። እንግዲህ ምሩዬና ናሆሚም ደግሞ በቃ በጣም እንደሚወዳት ምናምን ነበር እየተናገረ ያለው። ምሩ ተረጂው ማለት ነው ናሆሚ በጣም ይወድሻል ተረጂው። ለምንድን ነው በቃ ሞት እንዲሆን አይቀርም አይደለ? እስካለስ ድረስ ለምን ፍቅሩን አትቀበየውም? እሷም እኮ ለእሷ አዝናለት ነው ማለት ነው እንጂ አላፈቅረው ወይም አልትወደው ብላ አይደለም። ያው እሱ መጎዳት የለበትም፣ እሱ ሲጎዳ ማየት አልፈልግም ስላለች ነው የራቀችው ማለት ነው። እንግዲህ ያው ተቀበዩ ነው ምለው ማለት ነው። እና ጽናትና ኪራ ደግሞ በጣም 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 ተዋደዋል። እዚህ ጋር ምሳ ምንድን ነው ምሳ ነው ቁርስ እየበሉ ነበር እና እየተጎራረሱ ነበረ። ያው ጽናትም ለኪራ ያጎረሰችው ምሩንም ለምንድን ነው የማታጎርሽው አጉርሽው ተብላ ጎረስ እያደረገ ነበረ እና በጣም ደስ የሚል ነበረ። የዛሬው ከምንም በላይ ደስ ይላል። እንግዲህ ያው ኪራም እንደው በጣም በፍቅሯ ከነፍ ብሏል ማለት ነው። ጽናትዬም ምን ልበላችሁ በጣም ነው ደስ ያላት፣ ከምንም በላይ ደስ ብሏት ነበረ። እንግዲህ ያው እየተሽኮረመመች ነበረ። አትሽኮርመሚ፣ ለምንድን ነው የምትሽኮረመሚው? ለምንድን ነው የምታፍሪው? ምናምን እያላት ነበር። እሷም ደግሞ እያፈረች ነበረ እና በቃ ስድብህ ናፈቀኝ እኛ ሰደበሽ መታሽ እያልን ስንጨነቅ ስንኖረን ዛሬ ስርብህ ናፈቀኝ ትይዋለሽ። ኧረ ተይ ጽናት ታይ በልክ አድርጊው ማለት ነው። እዚጋ ደግሞ ሲሄዱ ደስ ሲሉ እኔማ ታሁን ተቀበለችው በቃ ችግር የለውም ትለዋለች ብዬ ነበረ። ያው እሱም እንግዲህ ምንም እንትን አላለምና ያው ናሆሜን ተቀበዩ ፍቅሮ ማለት ነው። ጽናት ግን ምንም ብትበደልም ማለት ነው በጣም ታዝናለች፣ በጣም ትጨነቃለች። ምክንያቱም ቤቲ ያን ያህል ጉዳት አድርሳባት፣ አንደኛ ልጇንም ገላባታለች። ስንት ትታሰቃያት ነበረ፣ በጥፊ መመታት እስካልቀረ ድረስ እየተመታች ነበርና እየገለመጠቻት እየሰደበቻት ነበርና ዛሬ ያው ቤቲ እንደዚህ ስትሆን በጣም ነው ያዘነችው ማለት ነው። ከምንም በላይ ናዘነችላት። ለምንድን ነው አንቺ እንደዚህ የምትሆኘው እያላት ነበር ኪራ ራሱ ማለት ነው። ለምን በቃ እሷ የበደለችሽን በደል አታይም ወይ? ለምንድን ነው እያላት ነበር እና በጣም ሩህሩህ ልጅ ናት። በጣም ታዝናለች። በጣም አዛኝን ልጅ ናት እና በጣም እንግዲህ ፍቅራችሁ የባሰ ይሁንላችሁ ብዬ ታመኘውላችሁ ማለት ነው። መቼም ቢሆን እንግዲህ ያው እንዲትጣሉ አልፈልግም በእኔ በኩል ነው። እሺ በእናንተ በኩል አላውቅም ማለት ነው። እና ምሩ ደግሞ አለባበሷ ሁሉ ነገሯ ደስ ሲል እኔ እንጃ ደስ ትለኛለች ማለት ነው። አለባበሷ በጣም ምርጥዬ ቆንጅዬ በቃ አትገላለጥም። የምንለብሳቸው ልብሶች በቃ ጽድት ያለው ያኔ ጉርድም ስትለብስ ቀሚስም ስትለብስ በጣም ያምርባታል እና በጣም ደስ ስትል ነበረ። እንግዲህ ናሆሜን ተቀበዩ ፍቅሩን ነው የምለው ማለት ነው። እንግዲህ
ኪራም ያው እኔ ቁርስ ልስራ ምናምን ብሎ ነበረ። ያው እንግዲህ ቁርስ ምሳም እየሰራህ አብላት ማለት ነው። ጽናትን ተንከባከባት፣ እንክብካቤ ያስፈልጋታል። ምክንያቱም ስንት ስትንገላታ ነው የኖረችው፣ ስንት ትታሰቃዩት። ስለዚህ ያመረ ኑሮ ይሁንላት እንግዲህ ወዳ ማለት ነው። ቤትም እንግዲህ ያው ለማስመሰልም ይሁን ያው እንግዲህ አብዳም ይሁን አይታወቅም፣ አበድኩኝ ኪራዬን አምጡልኝ እያለች ነበረ። እንግዲህ ኪራን ወደዋለሁ፣ ኪራ ይጠላኝም። አንዳንድ ጊዜ የማይወዱትን ሰው ማለቴ መከተል በጣም ከባድ። በዚች በቤቴ ተማሩ ማለት ነው። እኔ እንኳን ልማር እንዴ ከምር እውነቴን ነው። ሰው ይወደኛል ማለት ከባድ ነው። ወንድ ልጅ ሲወድ እንጂ ሴት ልጅ ስትወድ በጣም ከባድ ይመስላል። በዚህ ድራማ ላይ የታየው ሴት መውደድ ሳይሆን ስትወደድ ነው ጥሩ ነገር ብዬ ነው የማስበው ማለት ነው። ምክንያቱም ተመልከቱ እንደሆነች ጽናት እንትና ማለት ነው ቤቲ እንዲሆነች ማለት ነው። እሷ በጣም ትወደዋለች፣ እሱ ግን ደጋግሞ ነበረ እንደማይወዳት የሚነግራት እና ለእሷ ስሜት እንደሌለው የሚናገረው ማለት ነው። ግን እሷ ደግሞ በፍቅር ሳይሆን በልክነት እና በቃ በተንኮልነት የራሴ አድርገዋለሁ እያለች ነበረ የተፍጨረጨረችው። እንግዲህ የክፉ ሰው መጨረሻው እንደዚህ ኮነና ያው ማስመሰልም ከሆነ እውነተኛም ከሆነ ቤቲ አብዳለች ማለት ነው። ፈጣሪ ላንቺ ያለውን መቼም ስለማይቀር ይሰጥሻል ቤቲ ማለት ነው። እና ምሩም እንግዲህ ናሆሜን ተቀበው ደህና ሸበላ ነው። እኔ ናሆሜ ደስ የሚለኝ ማለት ነው ቁምና እንትኑ ቀልዱ ምናምን ማለት ነው። እንትና ጽናትና ኪራ መጥበል ላይ ሲገናኝ ወየው የደነገጠው አድንገው እኔ ራሱ ስቄያለሁ በጣም ማለት ነው። ባባባሉ ባላቸው በጣም ነበር የሳቁት ማለት ነው። እና እሱ ደግሞ ያው እምሩ ክላስ ገብቶ ተኝተው በአንድ ሲቀመጡ ማንን እንዲያስታወስኩ ታውቂያለሽ? ኪራና ጽናት ተኝተው ሲደርስባቸው ማለት ነው። በጣም ነበር እንትን የሚለው የሚስቀው እና በጣም ነበር እንትን የሚለው እና ያንን አስታወሰኝ። በተራቸው እነሱም ደረሱበት ማለት ነው። ያው እንዲህ እሱ ባይቀልዱበትም ማለት ነው። ግን ወርተራ ነው ሲባል ያው ደረሰብህ ናሆሜ ማለት ነው። እና ለማንኛውም ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ደግሞ በኮሜንት በቃ እንዲያልጠፋ አድርጉኝ። እየጠፋው ነው አይደለ? ጠፋ እያልኩኝ ነው። አስጠልቶኝ ነው። ቻናልም ስላልተስተካከለ አስጠላኝ ማለት ነው። ታስተካከለ ለምን እሰራለሁኝ የሚል ነገር ስላለ በዛ ትቼው ነው። ብቅ በላለሁኝ፣ እመጣለሁኝ በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ በያላችሁበት ሰላማችሁ ይብዛልኝ እላለሁኝ። እንግዲህ ሰብስክራይብ አድርግኝ። እሺ ሰብስክራይብ ብለዋል እና ሌላ ቪዲዮ እንገናኝ።